ስራውን ነው ካልሰራን ከሰው ጋር ካልተከታተልን ኤጀንትነቱን ነው የምንፈልገው አብዛኞቻችን እና እናስቃለን። ለማንኛውም እሺ ይሁን እስኪ ለማንኛውም በዛም እንስራና ገቢያችንን እናገኝ። ለማንኛውም እሺ አማንዬ መልካም ቀን በል። እሺ መልካም ውሎ። እሺ 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 ኪዱ ሰላም ብያለሁ። እንዴት ነሽ? በየገባችሁበት እዴ ፍጹም የመጣች ኪዱ ወይ እንዴት ነሽ? ሰላም ብያለሁ። አለሁልህ። እንዴት ነህ? ደህና ነህ ወይ? አለ ላይቭ ገብተሽ ነበር አጧት ሰው መዘገብሽ? አልመዘገብኩም እና 1000 ለመስራት ነው የገባሁት እንዳትይኝና እንዳላ ቤቴን አሁን እንዴት ነው ቫይራል ማውጣት የምችለው? ይሄንን እስኪ ንገረኝ። በጣም ቫይራል እንዴት እንደምታወጪ ቫይራል። እሺ ባለፈው ትምህርት ሰጥቼ ነበረ። በነገራችን ላይ ቤትን እንዴት ቫይራል ማውጣት እንደሚቻል ማለት ነው። ቤትን ቫይራል እንዴት ማውጣት እንደሚቻል ትምህርት ሰጥቼ ነበረ። እሺ ፉፉ ስትወርድ አብራት ወረደች። እሺ ኪዱ ማየት ነችልኝ። እሺ ድጋሚ እስከዛ ቲጂ ሰላም ብያለሁ። ሚሹ ሚዩት አርግ። ወይኒ ሚዩት አርጊ። ወይኒ ሚዩት አርጊ። ሚሾ ሚዩት አርግ። በጣም እሺ ኪዱ አንዴ ይህንን ትምህርት ሰጥቼበት ነበረ ቫይራል እንዴት እንደሚወጣ ማለት ነው። ምክንያቱም ቫይራል የሚወጣው ሰው ሲኖር ነው አይደለ ኪዱ? ቫይራል የሚወጣው ሰው ሲኖር ነው አይደለ? ሰው ቤቶች ላይ በዛት ሰው ሲኖር ነው አይደለ? በጣም ጥሩ። ሰው አንቺ ጋር ምን አለ ምን ፈልጉ ይምጣው? አንቺ ጋር ሰው እንዲኖር ሰው አንቺ ጋር ምን አለ ምን ፈልጉ ይምጣ? ለጊዜው ምንም የለም። ይሄ ነው ቫይራል ነው። እሺ ይሄንን መመለስ ከቻልሽ ማለት ነው። ይሄንን ነገር መመለስ ከቻልሽ አንቺ ሁሉም ሰው ቫይራል ይወጣል በያለበት ማለት ነው። ሁሉም ሰው ቫይራል ይወጣል። ምክንያቱም አማኒ ጋር ምን አለ ነው። ሰው አማኒ ጋር ሲመጣ አማኒ ጋር ምን ፈልጎ ነው የሚመጣው? የሆነ ነገር መኖር አለበት። ተረዳሽ? የሆነ ነገር መኖር አለበት። ወይ የሚያየው ነገር፣ ወይ የሚሰማው ነገር፣ ወይ የሚያወራው ነገር፣ የሆነ ነገር መኖር አለበት። ማን ጋር? አማኒ ጋር ማለት ነው። ስለዚህ ሰው ሲመጣ በመጣ ቁጥር አማኒ ጋር ምን እየሆነ ይመጣል? ቤቱ ቫይራል እየወጣ ይመጣል ማለት ነው። እና ኪዱ ጋር ምን አለ? አሁን ኪዱ ጋር ሰው ገብቶ ቁጭ ብሎ ኪዱን እንዲከታተላት ኪዱ ጋር ምን አላት? የሚታይ ነገር አላት ወይ?